ከእሱ ዘንድ ነው። እሱም ዓለምን የያዘ ዓለምን ያጸና በእጁም የበቀል ሰይፍ ያለ ለተበደሉት ለተገፉት ከአዳራሹ ፍርድ የሚወጣ ብለው የካቴድራላችን የእውቀት ብርሃን ሰንበት ትምህርት ቤት ዘማሪያን እግዚአብሔርን አመስግነዋል። ዝማሬ መላእክትን ያሰማል። በደብረ ታቦር የሆነው ይህ ነው። እርሱን ስሙት እኔ የወደድኩት ለመሥዋዕትነት የመረጥኩት ያለውን ያንን ነው ያመሰጠሩት ልጆቻችንና ከሊቃውንቱ የተማሩትን ያጠኑትን ነው ያሉትና በጥሩ ላይ በጥሩ አንደበት ዝማሬ መላእክትን ያሰማልን፣ በዕድሜ በጤና ይጠብቅልን። ክቡር አባታችን መልአከ ኃይል ቆሞስ አባ ተክለ ብርሃን፣ ክቡር ጸሐፊያችን ቀሲስ መምህር መጋቤ ሥርዓት ልዑል ሰገድ፣ ክቡር የካቴድራላችን ቁጥጥር ላይቀ ሄራን አመልካል መጋቤ ጥበብ ገብረ ሥላሴ፣ እነዚህ ሁሉ ማለት ነው እስካሁን ድረስ በአገልግሎት ቆይተው ቅዳሴውን ቀድሰው እስካሁን ድረስ ቆይተው ደግሞ ይህንን ሕዝብ መባረክ አለብኝ አይደግመኝም ብለው አባታችን በመካከላችን ተገኝተዋል። ስለተገኙ እግዚአብሔር ይክበር ይመስገን። ከዚህ በመቀጠል በወጣቶቹ የተዘጋጀ በሰንበት ትምህርት ቤቱ በኩል የደብረ ታቦርን ምስጢር የሚያወሳ የሚነግር የሚያስታውስ ጭውውት አለ። ወደ ጭውውቱ እንሄዳለን ማለት ነው። ከዚያ በኋላ ደግሞ አባታችን ቃለ ምዕዳን ቃለ ቡራኬ ሰጥተውን ወደ ችቦ መለኮሱ እንሄዳለን። ልጆቻችን ወደዚህ ቀረብ በሉ። በድንገት ያ ገጹ እንደ ፀሐይ የሚያበራ ሰው እና እርሱን የሚያጅቡ የሚመስሉ ሦስት ሰዎች ጋር ወደ ተራራው ጫፍ መውጣት ይዘዋል። ጉዞው እጅግ ረጅምና አድካሚ ነበር። ያ መልከ መልካም ሰው በተራራ ላይ ሳይሆን ሜዳ ላይ የሚራመድ ነበር የሚመስለው። ደቀ መዛሙርቱ ግን እግሮቻቸው በጠጠሩ ተሰናክለው እየተወዛወዙ ትንፋሻቸው እየተቆራረጠ የለበሱት መጎናጸፊያ በላብ እርጥብ ብሎ በከባድ ድካም ይንደፋደፋሉ። ከሦስቱ አጃቢዎች አንዱ ሸምገል ያለ ሰውነቱ ከዕድሜው በላይ ፈርጣማ እንደሆነ አረማመዱ ያሳብቃል። በላብ የተጠመቀ ግንባሩን በእጁ እያበሰ ፈጠን ፈጠን እያለ እየተራመደ መልከ መልካሙ ሰውዬ ጥያቄ የሚጠይቅ ይመስላል። ሌሎቹ ሁለቱም እያረከለኩ እየተከተሉት ነው። የያዙትን አነስተኛ ጓዝ በትከሻቸው ላይ ከግራ ወደ ቀኝ እያፈራረቁ መልከ መልካሙን ሰው ተከትለው ወደ ላይ እየወጡ ነው። አንተ እንዴት ያለ ነገር ነው? ቆይ ግን ያ መልከ መልካም ሰው ማለት ነው? አይሁነኛው ይህ ሰውማ በገሊላ አውራጃዎች የሚገኘው ሕሙማኖችን የሚፈውሰው የናዝሬቱ ኢየሱስ ነው። ያ ፈርጣማ ሰው አሳ አጥማጁ ስምዖን ሲሆን እነዛ ሁለት ሰዎች አንዱ የስምዖን ወንድም ያዕቆብና ዮሐንስ ናቸው። ረጅም የእግር መንገድ የተጓዙት ሁለቱ ደቀ መዛሙርት ከለምለሙ ሳር ላይ በጀርባቸው ጋደም ብለዋል። ኃያሉ ነፋስ ለምለሞቹን ዛፎች ከበፊቱ በተሻለ መልኩ ሲያወዛውዛቸው በውዝዋዜያቸው ምክንያት ባስነሱት የአፈር ብናኝ የተነሳ ውቡ ተራራ
በድንገት መልኩ ተቀየረ። ረጭ ኃያሉ ነፋስ ከድንጋዩ ጋር እየተጋጨ የሚያወጣው ድምፅ ለተራራውም ሆነ ለእረኞቹ እንግዳ ነገር ሆኗል። በተራራው የሚገኙት ውብ ፍጥረታት የጠበቁት እንግዳቸው ያ መልከ መልካም ሰው የናዝሬቱ ኢየሱስ በመካከላቸው ተገኝቷል። የናዝሬቱ ኢየሱስ ሦስቱ ሐዋርያትን በተቀመጡበት ትቶ ወደ ተራራው ጫፍ መውጣት ይዟል። ይህ ሰው እጆቹን ወደ ላይ ዘርግቶ ዓይኖቹን አቅንቶ ጸሎት የሚያደርስ ይመስላል። በድንገት የተነሳው የአቧራ ብናኝ ቀለል እያለ ሲሄድ ከነዛ 4 ሰዎች በተጨማሪ 2 ሰዎች ተገኝተዋል። ያንተ እንዴት ያለ ድንቅና የሚያስገርም ነገር! ለመሆኑ ጌታችን ይህን ሁሉ መንገድ አቋርጦ በይሁዳና በገሊላ በርካታ ቦታዎች እያሉ ለምን የታቦርን ተራራ መረጠ? ልክ ብለሃል የኔ ልጅ። በገሊላና በይሁዳ አውራጃ በርካታ ቦታዎች አሉ። ነገር ግን የታቦር ተራራን የመረጠበት ምክንያት ትንቢቱ ይፈጸም ዘንድ ነው። ትንቢቱም ታቦርና አርሞንዔም በስም ደስ ይላቸዋል የሚለውን ትንቢት ለመፈጸም ነው። ጌታችን 12 ሐዋርያት እያሉት ጴጥሮስን፣ ዮሐንስን፣ ያዕቆብን ብቻ ለመርጦ ወሰዳቸው። መልካም ጠየቅ። ታሪኩ ሦስቱን ብቻ መምረጡ ጥልቅ ምስጢር አለው። የመጀመሪያው በይሁዳ ምክንያት ነው። ይዞት እንዳይወጣ ያትትወላጥ ከመ ይርአይ ስብሐተ እግዚአብሔር ተብሎ በትንቢት ተጽፏል። ለይቶ እንዳይለየው ከምስጢረ መንግሥቱ ቢለየኝ ከሞቱ ገባሁበት ማለት ነበር። ሌላው በኦሪት ሕግ በ2ና በ3 ምስክር ነገር ሁሉ ይጸናል እንደተባለ የአምላክነቱን ብርሃን ለማስመስከር 3 ምስክሮች ያስፈልገውታል። እሺ እንታ እሱ እንዳለ ሆኖ የናዝሬቱ ኢየሱስ ወደ ተራራ ይዟቸው ወጥቶ 3ቱን ደቀ መዛሙርት ብቻ አይደለም እንዴ? አዎን የኔ ልጅ። ታዲያ እነዚህ 2 ሰዎች እነማን ናቸው? እነዚህ 2 ሰዎችማ አንዱ ኤልያስ ሌላኛው ደግሞ ሙሴ ነው። ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን ጠርቶ ነው ያመጣቸው። ቀድሞውኑ እነዚህ 2 ሰዎች አተኩሮ ላየ ኢየሱስን አስቀድሞ የሚያውቁት ይመስላሉ። በዚህ ሁሉ መሃል የያዕቆብ ወንድም ስምዖን ጴጥሮስ ያ እንደ ፀሐይ የሚያበራውን ሰው ዓይኖቹን እያየ መምህር ሆይ በዚህ መኖር ለእኛ መልካም ነው። 3 ዳሶችን እንሰራለን፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ደግሞ ለኤልያስ። እንዴት ያለ ነገር ነው! የታቦር ተራራ መልኩ ተቀይሯል። ደግሞም እነዚያን ሰዎች ያለ ምክንያት አላመጣችሁም። እንዲሁ ድፍረ ካለብኝ እንተ ለምን እንዳመጣችሁ ቢነግሩኝ። የኔ ልጅ ሙሴንና ኤልያስን እዚህ ተራራ ላይ የሰበሰባቸው ምክንያት ሙሴ ቀድሞውኑም ጌታ ተገልጦ ሲያናግረው ነበር። ታዲያ
ሙሴን እግዚአብሔር ተገልጦ ሲያናግረው ለጌታችን ፊትህን ላይ እወዳለሁ ብሎት ነበርና ያንን መሻቱን ለመፈጸም ነው ከታቦር ተራራ የጠራው። ሙሴና ኤልያስ ለምን በአንድ ጠራቸው ቢሉ ይህች የምታያት ተራራ የመንግሥተ ሰማያት ምሳሌ ነች። እነዚህ ሁለት እንግዳዎችና ሦስት ደቀ መዛሙርቱ ደግሞ የምዕመናን ምሳሌ ናቸው። መንግሥተ ሰማያት የሁሉም እንደሆነች ለማሳየት ነው። ጌታ አረጌት ነው ነገሩ። እኔ ምንም አልተገለጠልኝም። የኔ ልጅ መጨርሼው እንዲያው ዝም ሆነ ነው እንጂ በታሪክም እንደተማራችሁት ሙሴ የካህኑ ዮቶር ልጅ ሲጳራን አግብቶ ሲኖር እንደነበር ታውቃላችሁ። ኤልያስም በድንግልና ወደ ብሔረ ሕያዋን እንደሄደን ታውቃላችሁ። ታዲያ ምን ይሄ ታዲያ ምን ይነግረናል? መንግሥተ ሰማያት የሁሉም እንደሆነች የድንግሉ የማያስባሉም እንደሆነች ለማጠየቅ አይደል የኔታ? ወይ ጉሩ! አንተው ጠየቅከው፣ አንተው መለስከው። ደቀ መዛሙርቱ ከከባድ ጉዞ በኋላ አቅም አጥተው በጀርባቸው ለምለም ሳር ላይ ጋደም ብለው ዓይኖቻቸው በድካም ይዘጋሉ። ጌታችን ኢየሱስ ክርስቶስ ግን በትንሽ ርቀት ላይ ቆሞ እጆቹን ወደ ሰማይ ዘርግቶ ዓይኖቹን ወደ ሰማይ አቅንቶ ይጸልያል። በድንገት የጌታችን ልብስ እንደ በረዶ ነጭ ይሆናል። ገጹ ከፀሐይ 7 እጅ ያበራል። ሙሴና ኤልያስ በግራና በቀኝ ተገልጠው በፍርሃት በመስገድ ከእርሱ ጋር ይነጋገራሉ። በዚህ ሁሉ መሃል ከእንቅልፉ ባንን ያለው አሳ አጥማጁ ስምዖን ጴጥሮስ የጌታውን ፊት ብርሃን መልበሱን መንጣቱን ሲያይ በአምላካዊ ግርማው ተደምሞ እጆቹን ወደ ላይ ዘርግቶ እየተንቀጠቀጠ መኖር በዚህ መኖር ለእኛ መልካም ነው። 3 ዳሶችን እንሰራለን፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ደግሞ ለኤልያስ አለ። ሐዋርያቱ የፊቱን ብርሃን አይተው ተደንቀው ሲያበቁ ብሩህ ደመና መጥቶ ጋረዳቸው። ይህን ጊዜ የታቦር ተራራን ላየ ከአዲሱ ደመና ጋር ተዳምሮ ቀድሞውን ከለበሰው የደመና ኩታ ጋር ተደምሮ አቋቋም ያስመሰከረ ባለጥምጣም መሪጌታ አስመስሎታል። ጭጋግና ደመና ወርሶት የነበረው የታቦር ተራራ በቅጽበት አዲስ መልክ ያዘ። ከዚያም ከደመናው ውስጥ የታቦርን ተራራ ድንጋዮች የሚያንቀጠቅጥ ነጎድጓድ የሆነ ድምፅ መጣ። የምወደው በእርሱ ደስ የሚለኝ ልጄ ይህ ነው። ድምፁ ከወትሮ የተለየ እንግዳ የሆነ ድምፅ ነበር። ይህ የሚገርም ነው። ያንተ ይህ ድምፅ እኮ ከነገር በላይ ያለው ግን ያንተ ይህ ድምፅ ከየት የመጣ ነው?
ድምፁ ኃያልና ግሩም ድምፅ ነው እና የኔ ልጅ ይህ ድምፅ የአብ ድምፅ ነው። አብ ከሰማይ ሆኖ ወልድ በተራራው ላይ በተገለጠው ብርሃን የባሕሪ አምላክነቱን መሰከረ። ይህንን ኃያል ድምፅ በሰሙ ጊዜ አቅማጡ፣ ደንዝዘው በፊታቸው መሬት ላይ ተደፉ። በጎቹና እረኞቹ እንኳን ሳይቀሩ በግርምት ተንቀጠቀጡ። በዚያች ቅጽበት ሙሴና ኤልያስ ተሰወሩ። የናዝሬቱ ኢየሱስ ግን በፍርሃት ወደ ተደፉት ደቀ መዛሙርቱ በዝግታ ቀረበ። ዕውራንን ባበሩ፣ ሕሙማንን በፈወሱ፣ የደከሙትን ባበረቱት ቅዱሳን እጆቹ ትከሻቸውን ደገፋቸውና ተነሱ፣ አትፍሩ አላቸው። ሲነሱና ዓይኖቻቸውን ሲከፍቱ ከጌታቸው ከኢየሱስ በቀር ማንንም አላዩም። ጌታችን ደቀ መዛሙርቱን እያጸና የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለሕዝቡ አትናገሩ በማለት አዘዛቸው። ያዕቆብ ቅድም ሲወጡ የከበዳቸው ጓዝ አሁን ግን በጥቅል አንስቶ በደስታ ይከተላቸው ነበር። ቅድም ሲወጡ የደከማቸው ተራራ አሁን አምላካዊ ብርሃን አይተው በመንፈስ ስለታደሱ ፈጣንና ቀልጣፋ እርምጃ እየተራመዱ ወረዱት። የታቦር ተራራ ታላቅ ምስጢርን አቅፋ መምህሯን አምላኳን ሸኝታ ወደ ቀድሞ ሁኔታዋ ተመለሰች። የታቦር
እ